አሰላሙ አለይኩም ወራህመቱላሂ ወበረካቱ። ከ83 ዓመት በላይ ወይም ከ1000 ወራት የላቀ አጅር በአንዲት ሌሊት ብቻ ማግኘት ቢችሉስ አላህ ሱብሓነሁ ወተዓላ ለዚህ ኡመት የሰጠው ትልቁ ስጦታ። ዛሬ በምናየው የቁርአን ትምህርታችን የቁርአን መውረጃው የመላእክት መጎብኘትና የሰላም ምንጭ ስለሆነችው ስለ ሱረቱል አልቀድር ማብራሪያ ይዘንላችሁ ቀርበናል። ይህች ሌሊት ስለምን ተመረጠች? በውስጧስ ምን ሚስጥራት አሏት? የሚለውን አብረን እንመለከታለን። ለቻናላችን አዲስ ከሆኑ ሰብስክራይብ በማድረግ የእውቀት ጉዞአችን ቤተሰብ የሆኑ ቪዲዮን ላይክ በማድረግ ለሌሎች እንዲደርስ ይርዱ። እቺ ሱራ 4 ነጥቦችን ትይዛለች። አንደኛ፣ የቁርአን መውረድና የለይለቱል ቀድር ታላቅነት። በአላህ ስም እንጀምራለን። አላህ ሱብሓነሁ ወተዓላ እኛ አወረድነው ሲል የቁርአንን ታላቅነትና የተከበረውን ቃሉን በመግለጽ ይጀምራል። ይህ አወራረድ በሁለት መልኩ ይተረጉማል። አንደኛው በጅብሪል ዓለይሂ ሰላም አማካኝነት በወህይ መልክ መውረድ ሲጀምር ሲሆን፣ ሁለተኛው ደግሞ ቁርአን ሙሉ በሙሉ ከላህወል ማሕፉዝ ወደ ቅርቢቱ ሰማይ በይተል ዒዛ በአንድ ሌሊት የወረደበት ሂደትን ያሳያል። ከዚያም ለ20 ዓመታት ያህል እንደ አስፈላጊነቱ በደረጃ ለነቢያችን ሰለላሁ ዐለይሂ ወሰለም ወርዷል። ይህ የሆነው ደግሞ በለይለቱል ቀድር ወይም በላቀው ሌሊት ውስጥ ነው። ይህቺ ሌሊት ቀድር የተባለችበት ምክንያት የላቀ ደረጃና ታላቅነት ስላላት ብቻ ሳይሆን አላህ የፍጥረታቱን ዓመታዊ ዕጣ ፈንታ ሲሳይና የህይወት ውሳኔዎችን እስከሚቀጥለው ዓመት ድረስ የሚወሰንባት የውሳኔ ሌሊት በመሆኗ ጭምር ነው። ሁለተኛው ነጥብ የሌሊቷ ምስጢራዊነትና የላቀ ደረጃ። አላህ ሱብሓነሁ ወተዓላ ለይለቱል ቀድር ምን እንደሆነች ምን አሳወቀ በማለት ይጠይቃል። ይህ ጥያቄ የሌሊቷን ክብርና ከሰው ልጅ እውቀት በላይ የሆነውን ታላቅነቷን ለመግለጽ የቀረበ ነው። የዚህች ሌሊት ትሩፋት እጅግ ሰፊ ከመሆኑ የተነሳ ከ1000 ወር በላጭ እንደሆነች ተነግሮናል። ይህም ማለት በዚህች ብቸኛ ሌሊት የሚሰራ መልካም ስራ ለይለቱል ቀድር በሌለባቸው 1000 ወራት ወደ 83 ዓመታት ገደማ ከሚሰራ ስራ የበለጠ አጀርና በረካ ያስገኛል ማለት ነው። ሶስተኛው ነጥብ የመላእክት መውረድና የጅብሪል ዓለይሂ ሰላም መገኘት። በዚች በተቀደሰችው ሌሊት መላእክትና መንፈሱ ጅብሪል በጌታቸው ፍቃድ በብዛት ወደ ምድር ይወርዳሉ። መላእክት ከብርሃን የተፈጠሩ የአላህን ትእዛዝ የማይጥሱና የታዘዙትን ብቻ የሚፈጽሙ ታላቅ ፍጥረታት ናቸው። ሩህ የተባለው ደግሞ የታማኙ መላእክት መሪ ጅብሪል ዓለይሂ ሰላም ነው። እነርሱም የሚወርዱት አላህ በወሰነው ጥበቡና በትእዛዙ መሰረት ለእያንዳንዱ ጉዳይና ለሰው ልጆች መልካም ነገርን ይዘው ነው። አራተኛው ነጥብ ፍጹም ሰላምና እስከ ንጋት የሚዘልቅ በረካ። ይህች ሌሊት ለአላህ ወዳጆችና ለታዛዥ ባሮች በሙሉ ሰላም ናት። ከክፉ ነገር ሁሉ የጸዳች የአላህ እዝነትና ጥበቃ የሚሰፍንባት የሰላም ሌሊት ናት። ይህ ልዩ የሆነ መንፈሳዊ ድባብና የሰላም ስሜትን የሌሊቱ ጨለማ ተገፎ የንጋት ብርሃን እስከሚወጣ ድረስ እስከ ፈጅር ይቀጥላል። ሙእሚኖችም ይህንን አጋጣሚ መጠቀም በዱዓ በሶላት በዚክር አላህን በመለመን የዚህችን ታላቅ ሌሊት በረካ ሊቋደሱ ይገባል። ውድ ተመልካቾቻችን የዛሬው የሱረቱል አልቀድር ትምህርታችን ይህን ይመስል ነበር። አላህ ሱብሓነሁ ወተዓላ የዚህችን ታላቅ ሌሊት በረካና ሚስጥር ተረድተው በኢባዳ ከሚበረቱና ስራቸው ተቀባይነት ከሚያገኙ ባሮች አድርገን። ያስታውሱ፣ ይህች ሌሊት በዓመት አንዴ የምትመጣ የለውጥ ሌሊት ናት። ስለዚህ በዚክር በቁርአን በሶላት አላህን በመለመን እድላችንን እንጠቀም። አላህ ሆይ አንተ ይቅር ባይ ነህ፣ ይቅርታን ትወዳለህና ይቅር በለን። ለይለቱል ቀድርን ከሚወፍቃቸው 1000 ወር ሙሉ እንደሰገዱና እንደጾሙ ከሚቆጠርላቸው ባሮችህ መደብ ውስጥ አካተን። አሚን።
ይህ ትምህርት ሌሎች እንዲደርስ ሼር ማድረጋችሁን አትርሱ። ወሰላሙ ዓለይኩም ወረሕመቱላሂ